ሰላም የኢትዮ አውቶሞቲቭ ፕሮግራም ተከታታዮች፣ በዛሬው ትምህርታዊ ፕሮግራማችን ስለ ጊር ሲንክሮናይዘር እናያለን። አብራችሁን ቆዩ። ሲንክሮናይዘር በትራንስሚሽን ኢንፑት እና አውትፑት ሻፍት የፍጥነት ልዩነትን የሚያስማማ የሜካኒካል ክፍል ነው። ለዚህም የተለያየ የትራንስሚሽን አይነት ያላቸው መኪኖች ጥርስ ለመቀየር የሚያስችል ሲንክሮናይዘር ያስፈልጋቸዋል። ማኑዋል ትራንስሚሽን፣ አውቶሜትድ ማኑዋል ትራንስሚሽን እና ደብል ክለች ትራንስሚሽን ያላቸው መኪኖች ማርሽ በሚቀይሩበት ጊዜ በኃይል ሰጪና ተቀባይ ዘንግ መካከል የፍጥነት ልዩነት ሳይኖር እኩል ኃይል እንዲተላለፍና እንዲሰሩ የሚያደርግ ሲንክሮናይዘር ያስፈልጋቸዋል። ይህን ለማድረግም ሲንክሮናይዘር የተለያዩ ክፍሎች አሉት። ጊር ዊል የጊር ቦክስ ኃይል ተቀባይ ዘንግ ላይ የተገጠመ ክፍል ሲሆን ከዘንጉ ጋር አብሮ መሽከርከር እንዲችል ተደርጎ ተገጥሟል። ሲንክሮናይዘር ሪንግ ወይም ብሎኪንግ ሪንግ ከጊር ዊል ጋር የተገናኘ ሲሆን ዋና ጠቀሜታውም ጥርስ በሚቀየርበት ጊዜ ሰበቃን በመፍጠር የኢንፑት ሻፍትን ፍጥነት እንዲቀንስ ወይም እንዲጨምር ማድረግ ነው። ሌላው ሎኪንግ ኤሌመንትስ ወይም ስትሩት ኬስ ሲሆኑ በ120 ዲግሪ ርቀት ከሲንክሮናይዘር ስሊቭ እና ሲንክሮናይዘር ሀብ መሃል የተገጠሙ 3 ክፍሎች ናቸው። እነዚህን ሎኪንግ ኤሌመንትስ የያዘውና በጊርቦክስ ኃይል ተቀባይ ዘንግ ላይ የተገጠመው የሲንክሮናይዘር ክፍል ሲንክሮናይዘር ሀብ ይባላል። ሪንግ ስፕሪንግ እና ስላይዲንግ ስሊፕ ሌሎች የሲንክሮናይዘር ክፍሎች ናቸው። ሲንክሮናይዘር እነዚህን ክፍሎች በማቀናጀት በማርሽ ቅያሬ ጊዜ የጊርቦክስ ኢንፑት እና አውትፑት ሻፍት እኩል ፍጥነት እንዲኖራቸው ያደርጋል። የኢትዮ አውቶሞቲቭ ፕሮግራም ተከታታዮች፣ በዛሬው ትምህርታዊ ፕሮግራማችን ስለ ሲንክሮናይዘር አይተናል። ፕሮግራማችንን በዩቲዩብ ገጻችን ኢትዮ አውቶሞቲቭ ኦፊሻል የሚለውን ሰብስክራይብ በማድረግ መከታተል ትችላላችሁ። ሳምንት በሌላ ትምህርታዊ ቪዲዮ እስክንገናኝ ቸርን ሰንብት።